የማይቻለውን ማስቻል፣ ከጠላት መረጃ መመንተፍ፣ የማይደፈር የሚባለውን የደህንነት አጥር ሰብሮ መግባት የዚህ ተቋም መታወቂያ ነው። ስሙ ሲነሳ መሪዎችን የሚያስጨንቅ፣ ጠላቶቹን በእንቅልፍ አልባ ሌሊቶች ልባቸውን የሚያርድ ረቂቅ ቴክኖሎጂን የሚጠቀም አስፈሪው ድርጅት ሞሳድ። ዛሬ አይቻልምን የማያውቁት ድፍረትና ጥበብ የተካኑት ሞሳዶች የሰሯቸውን 10 አስገራሚ ኦፕሬሽኖችን እናያለን። ቻናሉን ሰብስክራይብ በማድረግ ጀምራችሁ እስከ መጨረሻው ድረስ በማድመጥ የትኛው ይበልጥ እንዳስገረማችሁ አስተያየት መስጫው ላይ ጻፉልን። 10ኛ የኢራቅን የኒውክሌር ማምረቻ ማውደም። በ1970ዎቹ መጨረሻና 80ዎቹ መጀመሪያ ላይ የኢራቁ ሳዳም ሁሴን ከፈረንሳይ ሳይንቲስቶች ጋር በመሆን ኢራቅን የኒውክሌር አረር ሊያስታጥቅ ቆርጦ ተነሳ። ይህንን ድርጊት የተመለከተው ሞሳድ ሰኔ 7 ቀን 1981 ዕለተ እሁድ ባግዳድ አቅራቢያ ዋይዛ በሚባል ቦታ የሚገኘውን የኢራቅን የኒውክሌር ኃይል ማመንጫ ማዕከልን ለማውደም 2 አሜሪካ ሰራሽ ኤፍ-15ኤስ እና ኤፍ-16ኤስ የተባሉ ተዋጊ አውሮፕላኖች ቢርሸባ ከተባለው ስፍራ የተንቀሳቀሱት 650 ማይልስ ርቀት ያለውን የ90 ደቂቃ በረራ ለማድረግ ነበር። ይህንን ጉዞ የሚያደርጉት አስቸጋሪ በሆነው በጠላት ምድር ላይ መሆኑን ጠንቅቆ የሚያውቀው ሞሳድ ለዚህም አስደናቂ መላ ዘየደ። አየርላንድ ብዙ ጊዜ አውሮፕላኗን ለአረቦች ስለምታከራይ የእርሷን አውሮፕላን የሚመስል አየር ላይ ነዳጅ የሚሞላ የእስራኤል 707 ቦይንግ አውሮፕላን አብሯቸው ተጓዘ። ሁለቱ ተዋጊ አውሮፕላኖች ከላይ በመሆን የእስራኤሉ 707 ቦይንግ አውሮፕላን ደግሞ ከስር ሆኖ ከራዳር ከልሏቸው አንድ አውሮፕላን መስለዋል። በኢራቅ የሰዓት አቆጣጠር ከምሽቱ 12 ሰዓት ሆኗል። ሁለቱ የእስራኤል ተዋጊ ጀቶች ድምጻቸውን በማጥፋት አፍንጫቸውን ወደ መሬት በመቅበር የኢራቅን የኒውክሌር ማብላያ ጣቢያ በሚሳኤል በጨረር መሳሪያና በቦምብ መደብደብ ጀመሩ። የኢራቅ የኒውክሌር ማብላያ ጣቢያ ለአንዴና ለመጨረሻ ጊዜ ወደመ። የሳዳም ሁሴን የዘመናት እቅድ በአንድ ምሽት ወደ አመድነት ተቀየረ። 9ኛ ዘመቻ ሙሴ። ይህ ዘመቻ በኢትዮጵያ ይኖሩ የነበሩትን ቤተ እስራኤላውያን በድብቅ ከኢትዮጵያ ያስወጡበት ምስጢር ነው። ፈላሾች ወይም ቤተ እስራኤላውያን ተብለው የሚጠሩት የእስራኤሉ ንጉስ ሰለሞን ከኢትዮጵያዊቷ ንግስት ሳባ የወለደው ቀዳማዊ ምኒልክ 3 ዓመታትን በአባቱ ሀገር አሳልፎ ወደ ሀገሩ ሲመለስ ከ12000 በላይ እስራኤላውያንና ጽላተ ሙሴን ይዞ መመለሱ የሚታወስ ነው። ጊዜው በ1970ዎቹ መጨረሻ የደርግ መንግስት በሰሜኑ የሀገራችን ክፍል በሚደረገው ጦርነት እስትንፋሱን ለማቆየት የሚወስደው ኃይለኛ የመከላከል ስራና በሌላ በኩል ደግሞ በመላው ሀገራችን የተከሰተው አስከፊ የረሃብ ወቅት ነበር። ሞሳድ ከዚህ በላይ ምቹ ጊዜ ያለመኖሩን በማረጋገጥ ጊዜ ሳያጠፋ ወደ ስራ ገባ። ለሽፋንነት ይረዳው ዘንድም በቀይ ባህር ዳርቻ ላይ የመዝናኛ ሪዞርት በመክፈት የሱዳንን ባለስልጣናት ማታለል ቻለም። ሞሳድ ይህንን ቦታ በስዊዘርላንድ ኩባንያ ስም በረጅም ጊዜ ኮንትራት ተከራዩ። የሞሳድ ወኪሎች እንደ ቱሪስት መሪ፣ እንደ ዋና አስተማሪና እንደ ሆቴል ሰራተኛ ሆነው ስራ ጀመሩ። በቀን አውሮፓውያን ቱሪስቶችን ያስተናግዳሉ፣ ምግብ ያበስላሉ፣ ዳይቪንግ ያስተምራሉ። በሌሊት ግን ስራቸው ሌላ ነበር። ቱሪስቶች በተኙበት ሰዓት የሞሳድ ወኪሎች በጭነት መኪናዎች ከኢትዮጵያ የመጡ ቤተ እስራኤላውያንን ወደ ባህር ዳርቻው ያመጣሉ። ከዚያም የእስራኤል ባህር ኃይል ኮማንዶዎች በጎማ ጀልባዎች መጥተው ወደ ትልልቅ መርከቦች ያጓጉዟቸዋል። ሞሳድ በዚህ ብልሃቱ ከ12000 በላይ ቤተ እስራኤላውያንን በጠላት ዓይን ስር በምስጢር አውጥቷል። ዘመቻ ሙሴ ከተጠናቀቀ በኋላ አሁንም በኢትዮጵያ የቀሩ በብዙ ሺህ የሚቆጠሩ ቤተ እስራኤላውያን ነበሩ። በ1983 ዓ.ም የደርግ መንግስት ሊወድቅ ጥቂት ቀናት ሲቀሩት አዲስ አበባ በከበባ ውስጥ ባለችበት ወቅት ሞሳድና የእስራኤል መከላከያ ሰራዊት እጅግ አስገራሚ የተባለውን የአየር ላይ ዘመቻ አከናወኑ። በ36 ሰዓታት ውስጥ ብቻ 34 የእስራኤል አውሮፕላኖች ሲ130 እና ቦይንግ 747ን ጨምሮ ያለማቋረጥ ከአዲስ አበባ ወደ ቴል አቪቭ በመመላለስ ከ14000 በላይ ቤተ እስራኤላውያንን አጓጉዘዋል። በአንድ የቦይንግ 747 አውሮፕላን ላይ ብቻ ከ1000 በላይ ሰዎችን በማሳፈር የዓለም ክብረ ወሰን ተመዝግቧል። 8ኛ የሊባኖሱ ሄዝቦላ ወታደራዊ አዛዥ የነበረውን የኢማድ ሙግኒያ ግድያ። 25 ዓመታት ያህል የአሜሪካው ሲአይኤ እና የእስራኤሉ ሞሳድ በዓለማችን ላይ እጅግ አደገኛ ሰው ብለው የፈረጁት ግለሰብ ነበር። በቤሩት የአሜሪካ ኤምባሲ ፍንዳታና በበርካታ ጥቃቶች የሚፈለገው ኢማድ ሙግኒያ እንደ ጥላ የማይታይ ፎቶ የማይገኝና ቦታውን በየሰዓቱ የሚቀያየር ሰው ነበር። ሞሳድና ሲአይኤ በታሪክ ለመጀመሪያ ጊዜ እጅግ የጠበቀ ምስጢራዊ ጥምረት መሰረቱ። የሞሳድ ሰላዮች ሶሪያ ውስጥ በሚገኝ ካፍር ሱሳ በተባለ የዲፕሎማቶች ሰፈር ውስጥ ኢማድ ሙግኒያ በሚስጥር እንደሚኖር ደረሱበት። ሙግኒያ እጅግ ጥንቃቄ የሚያደርግ በመሆኑ በሰው አማካኝነት መቅረብ የማይቻል ነበር። ስለዚህ ሞሳድ አንድ አስገራሚ ዘዴ ዘየደ። በኢማድ መኪና መለዋወጫ ጎማ ስፔር ታየር ውስጥ እጅግ ዘመናዊና ትንሽ የሆነች ፈንጅን ቀበሩ። ይህች ፈንጅ ተራ አልነበረችም። በውስጧ በመቶዎች የሚቆጠሩ ትናንሽ የብረት ኳሶች የያዘችና ፍንዳቷ ወደፊት ብቻ አቅጣጫን የጠበቀ ነበር። ዓላማው ኢማድ ሲገደል በአካባቢው ያሉ ንጹሃን ሰዎችና ህንፃዎች እንዳይጎዱ ነበር። የካቲት 12 ቀን 2008 ዓ.ም ምሽት ኢማድ ሙግኒያ ከአንድ ግብዣ ወጥቶ ወደ መኪናው
ሲቃረብ በእስራኤል ቴል አቪቭ ውስጥ ተቀምጠው በካሜራ የሚከታተሉ የሞሳድ ወኪሎች ትዕዛዝ ሰጡ። በሰከንዶች ውስጥ መኪናው ፈነዳች። የማይጨበጠው ቀበሮ በዚያው አከተመለ። ለሩብ ክፍለ ዘመን የዓለም ትላልቅ የስለላ ተቋማት ሲያድኑት የኖሩት ፊቱ እንኳን የማይታወቀው ኢማድ ሙቅኒያ በመጨረሻ ጣፋንታው በገዛ መኪናው ጎማ ውስጥ ተቀበረች። በደማስቆ ልብ ውስጥ የተፈጸመው ይህ ጥቃት ሞሳድ የፈለገውን ሰው የትም ቦታ ሆኖ በጥራዝ ነጠቅ ጥይት ብቻ ሳይሆን በቴክኖሎጂ እንደሚቀጣ ያሳየበት ክስተት ነበር። ሰባተኛ አዶልፍ አይችመንን ከአርጀንቲና ማደን። ከሁለተኛው የዓለም ጦርነት በኋላ በሺዎች የሚቆጠሩ አይሁዶችን የጨፈጨፈው ናዚው አዶልፍ አይችመን ተሰውሮ ለዓመታት ቆይቷል። ሞሳድ ይህንን ግለሰብ በአርጀንቲና ቦኖስ አይረስ በሐሰት ስም ሪካርዶ ክሌመንት ተብሎ ሲኖር አገኘው። ሞሳድ አርጀንቲና ገብቶ አይችመንን ከመንገድ ላይ በመጥለፍ ለ9 ቀናት በሚስጥር ቤት አቆየው። ከአርጀንቲና ለመውጣት የተጠቀሙበት ዘዴ እጅግ ረቂቅ ነበር። አይችመንን የአልኮል መጠጥ አጋጭተው በማደንዘዝ የኤል አል የአየር መንገድ ሰራተኛ ልብስ አልብሰውት በበረራ ወቅት ታሞ የነበረ ሰራተኛ ነው በሚል ሽፋን በፓስፖርት አስወጥተው እስራኤል ፍርድ ቤት አቆሙት። በኋላም የሞት ፍርድ ተፈርዶበት በስቅላት ተቀጣ። ስድስተኛ ዘመቻ ኢንቴቤ። ሰኔ 1976 ዓመተ ምህረት ከአቴንስ ወደ ፓሪስ ይበር የነበረው የፈረንሳይ አውሮፕላን በረዳት አብራሪዎች ተጠልፎ ኡጋንዳ ኢቴምቤ አውሮፕላን ማረፊያ አረፈ። ጠላፊዎቹ አይሁድ ያልሆኑትን መንገደኞች ለይተው በመልቀቅ 100 የሚሆኑ አይሁዶችን አገቱ። እስራኤል ከሀገሯ 2500 ማይልስ ርቃ በኡጋንዳ ምድር ላይ ኮማንዶቿን አዘመተች። የኡጋንዳው መሪ ኢዲ አሚን የሚሄድበትን ጥቁር መርሴዲስ መኪና የሚመስል ተሽከርካሪ በማዘጋጀት የኡጋንዳ ወታደሮችን አታለዋል። በውጤቱም ታጋቾች ነጻ አውጥተው ወደ ሀገራቸው ተመለሱ። በዚህ ውጊያ ላይ የወቅቱ የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ተሰውቷል። አምስተኛ ዘ ዲያሜንድ ኦፕሬሽን። በቀዝቃዛው ጦርነት ወቅት ሶቪየቶች ማንም አይደርስበትም ብለው የፎከሩበት ሚግ 21 ጀት ሞሳድ ከኢራቅ ሰማይ ላይ በስርቆት ቴል አቪቭ እስራኤል አሳረፈው። በወቅቱ የሶቪየት ህብረት ምርጥ የተባለው ሚግ 21 ተዋጊ ጀት ለአረብ ሀገራት ታስታጥቅ ነበር። የእስራኤል የምንጊዜም ጠላት የሆኑት አረቦች ይህንን ጀት መታጠቃቸው ሞሳድን እረፍት ነሳው። ሞሳድ በኢራቅ አየር ኃይል ውስጥ የሚገኘውን ሙኒር ረድፋ የተባለ ክርስቲያን አብራሪ መረጠ። ሙኒር በሀገር ውስጥ በሚደርስበት መድሎ ደስተኛ አልነበረም። ሞሳድ ዣን ሌንት የተባለች ቆንጆ ሴት ወኪሉን ወደ ባግዳድ በመላክ አብራሪውን አቀረበችው። ሙኒር አውሮፕላኑን ይዞ እንዲመጣ ተስማማ። ነገር ግን አንድ ቅድመ ሁኔታ ተቀመጠ። ቤተሰቦች በሙሉ ከኢራቅ ካልወጡ አልወጣም አለ። ሞሳድ በአንድ ሌሊት ውስጥ የሙኒርን ሚስት ልጆቹንና ዘመዶችን በሙሉ በተለያዩ መንገዶች ከኢራቅ አውጥቶ አውሮፓ ደረሳቸው። ነሐሴ 16 ቀን 1966 ሙኒር ረፋድ ልምምድ ላይ እንዳለ ድንገተኛ ለውጥ በማድረግ አቅጣጫውን ወደ እስራኤል አደረገ። የኢራቅ ራዳሮች እንዳያዩት እጅግ ዝቅ ብሎ በረረ። እስራኤል ድንበር ሲደርስ የራሷ ተዋጊ ጀቶች አጅበው ታረፈ። ዓለም በድንጋጤ ተዋጠች። ሶቪየት ህብረት እጅግ ሚስጥራዊ የተባለው አውሮፕላኗ በጠላቶቿ እጅ በመግባቱ ክብሯ ተነካ። እስራኤል የአውሮፕላኑን ደካማ ጎን በሚገባ ጠናች። ከአንድ ዓመት በኋላ በ1967 የ6 ቀን ጦርነት ወቅት እስራኤል የአረቦችን የአየር ኃይል በቀላሉ ያደቀቀችው በዚህ አውሮፕላን ላይ ባገኘችው ሚስጥራዊ መረጃ ነበር። አራተኛ አሊ ኮሃን ወይም የእስራኤል ሰው በደማስቆ። አሊ ኮሃን ከማል አሚን ታቤት በሚል የሐሰት ስም ሶሪያ ውስጥ ገብቶ ከፍተኛ የመንግስት ባለስልጣናት ወዳጅ ለመሆን ቻለ። እስከ መከላከያ ሚኒስትር አማካሪነት ደረጃ ደርሶ ነበር። በጎላን ኮረብታዎች ላይ ሶሪያ የገነባቸውን ምሽግ ለሶሪያ ወታደሮች ጥላ እንዲሆናቸው ዛፍ እንዲተከል ሐሳብ አቀረበ። ይሁን እንጂ ዛፎች የተተከሉት እስራኤል የምሽጎችን ቦታ በሩቅ አይታ ለይታ እንድትመታ ምልክት እንዲሆናት ነበር። ምንም እንኳ በኋላ ላይ ተይዞ ቢሰቀልም የሰጠው መረጃ እስራኤል ጎላን ኮረብታዎችን እንድትቆጣጠር ትልቅ ድርሻ ነበረው። ሶስተኛ ዘመቻ የእግዚአብሔር ቁጣ። በ1972 በሙኒክ ኦሎምፒክ ላይ የተፈጸመውን የእስራኤላውያን ስፖርተኞች ግድያ ተከትሎ ሞሳድ የጥቃቱን አቀናባሪዎች ጥቁር መስከረም የተባለውን ቡድን መሪዎች ለማደን ወሰነ። ዋና ዋና መሪዎቹ ቤሩት ሊባኖስ ውስጥ በሚገኙት ዘመናዊ አፓርታማዎች ውስጥ በከፍተኛ ጥበቃ ይኖሩ ነበር። ሞሳድ ወደ ቤሩት የገባው በባህር በኩል በጎማ ጀልባዎች ነበር። ነገር ግን ከተማዋ ውስጥ ሲንቀሳቀሱ ጥርጣሬ እንዳይፈጠር አንድ አስገራሚ ዘዴን ተጠቀሙ። ወንድ ኮማንዶዎች የሴት ልብስ ለበሱ። ሰው ሰራሽ ጸጉር አድርገው ሜካፕ ተቀብተውና ቦርሳ አንግተው አፍቃሪ ጥንዶችን በመምሰል በቤሩት ጎዳናዎች ላይ በምሽት ተጓዙ። በሴት ልብስ ተሸፍነው ከነበሩት የኮማንዶዎች አንዱ የወደፊቱ የእስራኤል ጠቅላይ ሚኒስትር ኢሁድ ባራክ ነበር። ወደ ታለመው አፓርታማ ሲደርሱ ኮማንዶዎች ከቀሚሳቸውና ከቦርሳቸው ስር የደበቁትን ንዑስ መትረየሶች አውጥተው ጥበቃዎቹን አረገፉ። በደቂቃዎች ውስጥ ሶስቱን ዋና ዋና የፍልስጤም መሪዎች በቤታቸው ውስጥ ተደመሰሱ። የሊባኖስ ጦር ሰራዊት ሳደርስባቸው ወዲያውኑ ወደ ባህር ዳርቻው ተመልሰው በጠበቋቸው ባህር ጀልባዎች አማካኝነት ወደ እስራኤል በሰላም ገቡ። ሁለተኛ የሊባኖስ የፔጀር ጥቃት። ይህ በቅርብ ጊዜ የተከናወነና ቴክኖሎጂን ከደህንነት ስራ ጋር ያጣመረ እጅግ ረቂቅ ዘመቻ ነው።
ሄዝቦላህ የተባለው የቡድን ስልኮች ይጠለፋሉ በሚል ፍራቻ ፔጀር የተባሉ የመልእክት መቀበያዎችን መጠቀም ጀመረ። ሞሳድ በፔጀሮች ማምረቻ ሂደት ውስጥ ገብቶ እያንዳንዱ መሳሪያ ላይ ጥቂት ግራም ፈንጂ እንዲቀበር አደረገ። በአንድ ቀንና ሰዓት በተላከ መልእክት በሺዎች የሚቆጠሩ የሄዝቦላህ አባላት መሳሪያዎቻቸው በእጃቸውና በኪሳቸው ላይ ያለ እንዲፈነዳ ተደረገ። ይህ በታሪክ ታይቶ የማይታወቅ የሳይበርና የፊዚካል ጥቃት ጥምረት ነው። አንደኛ፣ የኢራን የኒውክሌር ፋይል ስርቆት። ይህ ኦፕሬሽን በስለላው ዓለም የክፍለ ዘመኑ ስርቆት ተብሎ የሚጠራውና እጅግ አስገራሚው የሞሳድ ተልዕኮ ነው። በቴህራን እምብርት ውስጥ የተፈጸመው ይህ ድፍረት የታከለበት ኦፕሬሽን የሲኒማን ታሪክ የሚበልጥ ድራማ አለው። ኢራን የኒውክሌር ፕሮግራሟ ለሰላማዊ ዓላማ ብቻ እንደሆነ ለዓለም ስትናገር ቆይታለች። ሞሳድ ግን አቶሚክ አርካይቭ የሚባል ምስጢራዊ የሰነድ ክምችት ቴህራን ውስጥ በአንድ ተራ መጋዘን ውስጥ መደበቃቸውን ደረሰበት። ቦታው ሾራባድ የሚባል የኢንዱስትሪ መንደር ውስጥ የሚገኝ ከውጭ ሲታይ ያረጀና ምንም አይነት ጥቃት የሌለው የሚመስል መጋዘን ነበር። ኢራን ይህንን ያደረገችው ጥርጣሬን ለማስወገድ ነበር። ነገር ግን ሞሳድ ለ2 ዓመታት በሳተላይትና በሰላዮች ሲከታተለው ነበር። በመጨረሻም ጥር 30 ቀን 2018 ዓ.ም ሌሊት የሞሳድ ወኪሎች ወደ መጋዘኑ ሰብሮ ገቡ። መጋዘኑ ውስጥ 32 ግዙፍ የብረት ሳጥኖችም ነበሩት። ሰላዮቹ ሳጥኖቹን ለመስበር የተጠቀሙት መሳሪያ እጅግ አስገራሚ ነበር። በ2000 ዲግሪ ሴንቲግሬድ ሙቀት ብረትን እንደ ቅቤ የሚያቀልጥ ብሉ ቶርች የተባለ መሳሪያ በመጠቀም ሳጥኖቹን በማውደም በ6 ሰዓታት ውስጥ 55,000 ሰነዶችንና 183 ሲዲዎችን ሰርቀው ከሀገር ወጡ። እነዚህ ሰነዶች ኢራን በሚስጥር የኒውክሌር ቦምብ ለመስራት እያደረገች ያለውን ጥምረት ለዓለም አጋልጠዋል። ለሞሳድ የማይቻል የሚባል ነገር የለም። ከነዚህ ውስጥ እናንተ ሲበልጥ ያስደነገጣችሁ የትኛው ነው? አስተያየታችሁን ኮሜንት ላይ አስፍሩልን። ለተጨማሪ አስገራሚ ታሪኮች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። ደግመን እስክንገናኝ ሰናይ ጊዜ